የቴሌብር አካውንት ሌቨላችሁን እንዴት አድርጋችሁ መጨመር እንደምትችሉ አሳያችኋለሁ። ሰላም እንዴት ናችሁ? ተሸነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ይሄንንም ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ጉዳያችን። በመጀመሪያ እንግዲህ የቴሌብር አፕሊኬሽናችሁ ውስጥ ትገባላችሁ ማለት ነው። ከገባችሁ በኋላ እንግዲህ ስልክ ቁጥራችሁን ቼክ ካደረጋችሁ በኋላ እዚህ ጋር ኮድ ታስገባላችሁ። እዚች ዳር ላይ አካውንት ምትላለች፣ እሷን አንድ ጊዜ ክሊክ እናደርጋለን። ቀጥሎ እንግዲህ ቬሪፋይ ምትላለች ከላይ፣ እሷን አንድ ጊዜ እነካታለን። እዚህ ጋር እንደምትመለከቱት ቴሌብርና የፋይዳ መታወቂያ እናገናኛለን ማለት ነው። ይሄን ስናገናኝ ነው ሌቨላችንን ከፍ ልናደርግ የምንችለው ማለት ነው። እዚህ ቦክስ ውስጥ እንግዲህ ፋን ነምበራችሁን ወይንም 16 ዲጂት የሆነውን እዚህ ጋር እናስገባለን ማለት ነው። ካስገባችሁ በኋላ እንግዲህ ሴንድ ኮድ ሚል አለ፣ እሱን አንድ ጊዜ እነካዋለን። ይሄን 16 ዲጂት ከጻፍን በኋላ እንግዲህ ቀጥታ ኦቲፒ ይላክልናል። እሱን ኦቲፒ አምጥተን እዚህ ቦታ ላይ እንጽፋለን ማለት ነው። ይሄን ኦቲፒ ከጻፍን በኋላ ቬሪፋይ ምትላለች፣ እሷን አንድ ጊዜ እነካለን። ኔክስት ምትላለች፣ እሷን አንድ ጊዜ፣ መጨረሻ ላይ ሳብሚት ምትላለች፣ እሷን አንድ ጊዜ ክሊክ እናደርጋለን። በትክክል አገናኝቷል ማለት ነው። ኦኬ ብለን እንወጣለን። መጀመሪያ ላይ ደረጃ 1 ወይም ደረጃ 2 ከነበራችሁ አሁን ግን ሌቨል 3 ይሆንላችኋል ማለት ነው። እንደዚህ አድርጋችሁ ካገናኛችሁ በኋላ በመጨረሻ አንድ ቴክስት ይላክላችኋል ማለት ነው። ያም ቴክስት ሌቨላችሁን ከፍ እንዳደረጋችሁ የሚያሳይ ቴክስት ይሆናል ማለት ነው። እንደዚህ ያደረጋችሁ በቀላሉ የቴሌብር አካውንታችሁን ሌቨል መጨመር ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስክንገናኝ ሰናይ ጊዜ